ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዋለልይ ጌትነት እባላለሁ። በገቢዎች ሚኒስቴር የሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የታክስ ከፋዮች አገልግሎት ቡድን አስተባባሪ ነኝ። ዛሬ ይዤላችሁ የመጣሁት ኤክሳይዝ ታክስን በተመለከተ ይሆናል። ይህንን ሳዘጋጅ የኤክሳይዝ ታክስ አዋጅ 1186/2012 የወጣውንና ይህን አዋጅ ለማሻሻል የወጣውን አዋጅ ቁጥር 1287/2015 መሰረት አድርጌ ይሆናል። እስከ መጨረሻው ድረስ ተከታተሉ። ለዛሬ ያዘጋጀሁላችሁ 4 ነጥቦች ይሆናሉ። እነሱም በመጀመሪያ የምናየው ታክስ የሚጣልባቸው ወይም የሚሰበሰብባቸው አቅርቦቶች እነማን ናቸው የሚለው እናያለን። በሁለተኛ ደረጃ ታክሱ በማን ይሰበሰባል? ሶስተኛ ደረጃ ደግሞ የታክሱ ምጣኔዎች ስንት ናቸው የሚለውን ካየን በኋላ በመጨረሻም የታክስ ስሌት ወይም ዋጋ አሰላል በተመለከተ ይሆናል ማለት ነው። ወደ መጀመሪያው ስንመጣ ታክሱ የሚሰበሰብባቸው ወይም የሚጣልባቸው እቃዎች ወይም አቅርቦቶች እነማን ናቸው የሚለውን ስንመለከት የመጀመሪያው የቅንጦት እቃዎች ላይ ወይም ለግዠሪ ፕሮዳክትስ ላይ ታክሱ ይሰበሰባል። ይህም የሚሰበሰብበት ምክንያት ገቢ ለማደላደል ወይም ለማከፋፈል ነው ዓላማ። ያማለንም ማለት ነው ለግዠሪ እቃዎች ወይም ደግሞ የቅንጦት እቃዎች የሚገዙት በሀብታሞች ስለሆነ ከሀብታሙ ወስዶ ለድሃው ማህበረሰብ በተለያየ መንገድ ማከፋፈል ዓላማ አድርጎ ነው ማለት ነው። ሁለተኛው ደግሞ የህብረተሰቡን ጤንነት የሚጎዱ ወይም በህብረተሰቡ ላይ ጉዳት የሚያደርሱ ፕሮዳክቶች ላይ ወይም እቃዎች ላይ ኤክሳይዝ ታክስ ይጣላል። ይህም እነዚህ ፕሮዳክቶች ወይም አቅርቦቶች እንዳይመረቱ ዲስከሬጅ ለማድረግ እና የህብረተሰቡን ጤና ለመጠበቅ ሲባል ኤክሳይዝ ታክስ በእነዚህ እቃዎች ወይም አቅርቦቶች ላይ ይጣላል ማለት ነው። በሶስተኛ ደረጃ የማህበረሰቡን ጤና በሚጎዱ ወይም ደግሞ ማህበራዊ ችግር በሚያስከትሉ እቃዎች ላይ ኤክሳይዝ ታክስ ይጣላል። ይህም አካባቢን ለመጠበቅ ሲባል ማለት ነው። በመጨረሻ እቃዎች ወይም አቅርቦቶች ዋጋቸው ቢጨምርም ፍላጎት በማይቀንስ እቃዎች ላይ ለምሳሌ ስኳር፣ ጨው የመሳሰሉት ላይ ኤክሳይዝ ታክስ ይጣላል። ይህም ገቢ ለመሰብሰብ ሲባል ማለት ነው። ያው እንደሚታወቀው መንግስት ታክሶችን የሚጥለው ገቢ ለመሰብሰብ እንደመሆኑ መጠን ኤክሳይዝ ታክስ ይጣልባቸዋል ማለት ነው እነዚህ እቃዎች። በሁለተኛ የምናየው ነጥብ ታክሱ በማን ይሰበሰባል ወይም ኤክሳይዝ ታክስን የሚሰበስበው ማን ነው ብለን ስናይ፣ አንደኛ በኢትዮጵያ ውስጥ ኤክሳይዝ ታክስ የሚጣልባቸውን አቅርቦቶች እንዲያመርት የተፈቀደለት አምራች ኤክሳይዝ ታክስ የመሰብሰብ ግዴታ አለበት። ሁለተኛ ወደ ሀገር ውስጥ በሚገቡ ኤክሳይዝ ታክስ የሚጣልባቸው እቃዎች የሚያስመጣ አስመጭ ላይ ታክስ ይሰበሰባል ማለት ነው። በመጨረሻ በኢትዮጵያ ውስጥ በሚሰጡ ኤክሳይዝ ታክስ የሚጣልባቸው አገልግሎቶች ላይ ኤክሳይዝ ታክስ ይሰበሰባል ማለት ነው። በሶስተኛ ደረጃ የምናየው የኤክሳይዝ ታክስ ምጣኔዎች ነው። የኤክሳይዝ ታክስ ምጣኔዎች በአብዛኛው ከ5% እስከ 100% ሲሆን ለመኪናዎች በስፔሻል ኬዝ የሲሲ መጠናቸውን የአገልግሎት ዘመናቸውን እና የተመረቱበትን ዘመን መሰረት በማድረግ እስከ 500% ድረስ ኤክሳይዝ ታክስ ሊጣልባቸው ይችላል ማለት ነው። ለመጨረሻ የምናየው የታክስ ስሌት ወይም ደግሞ ዋጋ መሰረት ምንድን ነው የሚለውን ሲሆን ይህንን በሁለት ከፍለን ማየት እንችላለን። የመጀመሪያው ወደ ሀገር በሚገቡ እቃዎች ላይ ሲሆን፣ በሁለተኛው ደግሞ በሀገር ውስጥ በሚመረቱ እቃዎች ላይ የታክስ ስሌት ዋጋ ምን ይመስላል የሚለው እናያለን። ወደ ሀገር በሚገቡ እቃዎች ላይ ታክሱን ለማስላት መነሻ የሚሆነው በጉምሩክ አዋጅ መሰረት የሚጣለው የእቃዎች ዋጋና ጉምሩክ የሚጥለው የቀረጥ ወይም ደግሞ ከስተም ዲዩቲ የምንለው መሰረት በማድረግ ኤክሳይዝ ታክስ ይጣላል ማለት ነው። በሁለተኛ ደረጃና የመጨረሻው ኤክሳይዝ ታክስ በሀገር ውስጥ በሚመረትበት ኤክሳይዝ ታክስ የሚከፈልባቸው ወይም የሚጣልባቸው አቅርቦቶች በሀገር ውስጥ በሚመረቱበት ሰዓት የፋብሪካ የመሸጫ ዋጋን መሰረት በማድረግ ኤክሳይዝ ታክስ ይጣላል ማለት ነው። ይህ የመሸጫ ዋጋ ግን እንደ ቫት፣ ቴምብር እና ሌሎች ተመላሽ የሚደረጉ እቃዎች ካሉ የእነሱን አይጨምርም ማለት ነው። ለዛሬው ያዘጋጀሁላችሁ ይህንን ይመስል ነበር። በሌላ ርዕስ እስከምንገናኝ ሰላም ሁኑ።